በድሮ ጊዜ አንድ ንጉስ ነበር። ያ ንጉስ 7 ወንድ ልጆች ነበሩት። 7 ወንድ ልጆቹንም አደንና የፈረስ ግልቢያ ያስተምራቸው ነበር። በዚህም ሁኔታ ላይ 7ቱም አደጉ። ነገር ግን በሚገርም ሁኔታ የመጨረሻው ልጅ ሊሳፈርበት የወጣው ፈረስ ሁሉ እግሩ ይሰበር ነበር። ይህም ነገር ንጉሱን አስገረመው። በተደጋጋሚ ብዙ ፈረሶች ሊጋልባቸው በሞከረ ቁጥር እግራቸው ይሰበር ነበር። የንጉሱም አማካሪ ለንጉሱ ምናልባት ሰፈራችን ያለው ጥበበኛው ሽማግሌ ሊያውቅ ይችላል፣ እሱን እንጠይቀው አለው። ንጉሱም ያንን ጥበበኛ ሽማግሌ ጠራውና ስለ ሁኔታው ጠየቀው። ምን ብናደርግ ይሻላል አለው። ጥበበኛውም ሽማግሌ ለሱ የሚሆነው ፈረስ ከሱ ጋር እኩል የተወለደ ፈረስ መሆን አለበት፣ አሊያ ሁሉም በወጣበት ቁጥር እግራቸው ይሰበራል አለው። ይህንን እንዴት ነው ማግኘት ምንችለው ብሎ ንጉሱ ጠየቀው። ጥበበኛውም ሽማግሌ እኔ ማቀው ይህን ብቻ ነው፣ እሱን መፈለግ ያንተ ድርሻ ነው ብሎት ጥሎት ሄደ። ንጉሱም በመንደሩ ላይ ያሉ ብዙ ፈረሶችን አስጠራ። ከዛም ከነዚህ ፈረሶች ውስጥ ምናልባት ያንተ ፈረስ ሊገኝ ይችላል አለው። የመጨረሻውም ልጅ ፈረሶቹን መሞከር ጀመረ። የመጀመሪያው ፈረስ ላይ ሲወጣ እግሩ ተሰበረ። ሁለተኛውም እንደዛው። ሶስተኛው ላይ ሲወጣ ግን እግሩ አልተሰበረም ነበር። ንጉሱም ይህንን ሲያውቅ በጣም ደስ አለው። በስተመጨረሻም ያንተ ፈረስ ተገኝቷል ማለት ነው አለው። ከዛም የመጨረሻው ልጅ ከወንድሞቹ ጋር አደን ለመውጣት የጉዞ ስንቁን ማዘጋጀት ጀመር። በስተመጨረሻም 7 ወንድማማቾች አንድ ላይ ለአደን ጉዞ ወጡ። ብዙ ከተጓዙም በኋላ ወደ አንድ መንደር ይደርሳሉ። ወደዛ መንደርም ሲገቡ ሰዎች የመንደሩ ንጉስ በቅርብ የወለደው ልጁ በኃይለኛ ጠንቋይ እንደተያዘበት ሲያወሩ ይሰማሉ። የመጨረሻው ልጅም ይህንን ሲሰማ በጣም ተገረመ። ወደ ወንድሞቹ ጋርም ሄደን ምናልባት እኛ ልናድናቸው እንችላለን ብንሞክርስ ብሎ ሐሳብ አቀረበላቸው። ወንድሞቹ ግን የሱን ሐሳብ ከምንም አልቆጠሩትም ነበር። ይሄ የኛ ጉዳይ አይደለም፣ እኛን አይመለከተንም፣ በኋላ እኛም የሆነ ነገር ብንሆንስ፣ ስለዚህ አርፈን ብንሄድ ይሻላል አሉትና 7ቱም ጉዞአቸውን ቀጠሉ። ትንሽ ከተጓዙም በኋላ ታላቅ ወንድማቸው እዚህ አካባቢ ረፍት እናድርግና ጉዞአችንን ነገ እንጀምራለን አሉ። ለታናሽ ወንድማቸውም እንጨት ሰብስቦ እንዲያመጣላቸው ጠየቁት። ከዛም ወንድማቸው እንጨት ለመሰብሰብ በጫካ ላይ ሲሽከረከር አንድ ተለቅ ያለ ቤተ መንግስትን ተመለከተ። ምናልባት የመንደሩ ሰዎች የሚያወሩት ስለዚህ ቤተ መንግስት ሊሆን ይችላል ብሎ አሰበ። ወደ ውስጡ ገብቶ ምን እንዳለ ለመመልከትም ፈለገ። ነገር ግን መጀመሪያ ወንድሞቹ ያዘዙት ነገር ስለነበር እንጨት ሰብስቦ አመጣላቸውና ለማታም ይሆን እንጨት አቀጣጠለላቸው። ባየውም ነገር ለወንድሞቹ አልነገራቸው።